አንዳንዴ ጸሎትህ የማይሰማ፣ አንዳንዴ ጸሎትህ ሰማይ የማይደርስ፣ ጩኸትህም ግድግዳ ላይ ተመቶ የሚመለስ ይመስላልን? እግዚአብሔር ሆይ የት ነህ ብለህ በለቅሶ የጠየቅባቸው ሌሊቶች ብዙ ናቸው። በሰዎች መካከል እየኖርክ ብቸኝነት ይገርፍሃል። እየሳቅ ውስጥህ ግን በሐዘን ይደማልን? ነገሮች ሁሉ ጨልመውብህ ወይስ በሐዘንና በጭንቀት ምክንያት እንባህ ከዓይንህ የማይጠፋው አንተ ነህን? ቀኖቹ ወደ ሳምንታት፣ ሳምንታቱ ወደ ወራት፣ ወራቱ ወደ ዓመታት ተቀይረው ጭንቀትህ ግን እንደ ጥላ አብሮህ አለን? በሕይወትህ ጉዞ ላይ ሁሉንም ነገር እየሞከርክበት ግን አንዳችም ያልተሳካልህ፣ ዛሬ ሕይወት የከበደችህ፣ ከጫጫታው ዓለም በብቸኝነት ማዕበል እየተገፋህ ከራስህ ጋር የተጣላህበት ጊዜ ሊሆን ይችላል። ዓለም ወደ ጎን ስትተውህ ልባችን የሚናፍቀው ወደ እርሱ አይደለምን? ዓለም ፊቷን ብታዞርብህ፣ የያዝከው ሁሉ ቢበተን፣ ብርታትህ አልቆ ተስፋህ ቢጨልምም አንተ ግን ገና አልወደቅክም። ምክንያቱም ካንተ ጋር ያለው ካንተ በላይ ስለሆነ። ይህ የምትሰማው የእግዚአብሔር መልእክት በጨለማ ውስጥ ብርሃን፣ በድካም ውስጥ ጉልበት የሚሆን የእግዚአብሔር እስትንፋስ ነው። ዛሬ ተስፋ መቁረጥህ ያቆማል። ብቻ እስከ መጨረሻው ይሄንን መልእክት ተከታተልና በራስህ ላይ ተግብረው። ይሄንን ቪዲዮ ላይክ፣ ሰብስክራይብ በማድረግ እንዲሁም ሼር በማድረግ ልክ እንዳንተ ነገሮቹ ግራ ለሆኑባቸው ሰዎች መልእክቱ እንዲደርስ በአክብሮት ጠይቃለሁ። ዓለም ብቻህን ነህ ስትልህ፣ ፍርሃት ደግሞ ተሸነፍክ ብሎ ሲጮህብህ አንገትህን ቀና አድርግ። የሚጠብቅህ የሰራዊት ጌታ እግዚአብሔር ነው። ዳዊት በሞት ጥላ ስር እየተመላለሰ ብላቴና ሆኖ ከጎልያድ ጋር በሚፋለም ጊዜ እንኳን እግዚአብሔር ከእርሱ ጋር ነበር። ብቻዬን ነኝ ብለህ አታስብ። በጥልቁ ዓለም ውስጥ እንደጠፋች በግ ብትሆንም የሚጠብቅህና ስምህን ጠርቶ የሚመራህ እረኛ አለህ። ለዚህም ታላቁ ንጉሥ ነቢዩ ዳዊት እንዲህ ሲል ይመሰክራል። በመዝሙር 22 ቁጥር 1 ላይ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ አሳደገኝ። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። አየህ፣ በሞት ጥላ ውስጥ እንኳ ብትሆን የሚመራህ እረኛ ስላለህ አትፍራ። በትርና ምርኩዙ ዛሬም ያጽናኑናልና። እግዚአብሔር ከቶ አይተወንም። የኛ ችግር፣ ጭንቀት፣ የኛ ሐዘን ምን ጊዜም ቢሆን ከእግዚአብሔር ቃል በታች ነው። በእርሱ ሁሉ ይቻላል። እርሱ ሁሉን ይፈታልና። ደግሞስ እግዚአብሔር የተናገረውን የማይረሳ፣ የለመኑትን የማይነሳ አምላክ አባት አይደለምን? ልባችን እየራደ ነው። ነገ ምን ይፈጠር ይሆን ብለን እንሰጋለን። ለዚህም እግዚአብሔር በትንቢተ ኢሳይያስ እንዲህ ይለናል። ትንቢተ ኢሳይያስ
ምዕራፍ 41 ቁጥር 10 ላይ እኔ ካንተ ጋር ነኝና አትፍራ፣ እኔም አምላክህ ነኝና አትደንግጥ፣ አበረታሃለሁ፣ ረዳህም አለሁ፣ በጽድቄም ቀኝ ደግፌ ይዝሃለሁ፣ ይዤሃለሁም። እንግዲያውስ የሚረዳን የታመነ ነው። አየህ፣ በእርግጥ እግዚአብሔር የማያየን ፊቱንም የመለሰብን ሊመስለን ይችላል። ነገር ግን እግዚአብሔር እንደ ሰጎን ነው። ሰጎን ዓይኗን ከእንቁላሏ ላይ እንደማትነቅል ፊቷንም እንደማትመልሰው እንዲሁ እግዚአብሔርም የምህረት፣ የጥበቃ፣ የርኅራኄ ዓይኖቹ ምንጊዜም በእኛ ላይ ናቸው። አምላክህ በእጁ ደግፎ ይዞሃል። አምላክሽ በእጁ ደግፎ ይዞሻል። ዓለም ብትለቅህም እርሱ ግን በጽድቁ ቀኝ ይዞሃልና አትደንግጥ። ስለምንስ እንደነግጣለን? ስለምንስ እንፈራለን? ነገር ግን ከጫጫታው ዓለም በብቸኝነት ማዕበል እየተገፋን ከራሳችን በተጣላን ጊዜ እቅፉ ለእኛ የተዘጋጀ ነው። መጠጊያችን፣ መጠለያችን ነው። ዓለም ወደ ጎን ስትተወን ልባችን የሚናፍቀው ወደ እርሱ አይደለምን? ይህንንም ልበ አምላክ ዳዊት በመዝሙሩ እንዲህ ሲል ይሰብከናል። በመዝሙር 45 ቁጥር 1 ላይ አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ጊዜ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢፈልሱ አንፈራም ይለናል። ወዳጄ፣ ሰው ባያይህም ማንም ባይረዳህም እንባህን የሚጠርግ ጩኸትህን የሚሰማ ሸክምህን የሚያቀል አንድ እግዚአብሔር ቅዱስ ኃያል አምላክ አለን። ሰው ሊረዳህ ቃል ገብቶ ከዳህ፣ ዓይኖችህን ካለህበት ዝቅተኛ ቦታ አንሳና ወደ ተራሮቹ ወደ ሰማያት አምላክ ተመልከት። እንዲሁም በመዝሙር 120 ላይ እንዲህ ይላል፣ ዓይኖችን ወደ ተራሮች አነሳሁ፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። ለእግሮችህ ሁከትን አይሰጣቸውም፣ የሚጠብቅህም አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አይንቀላፋም ይለናል መጽሐፍ ቅዱስ። ስለዚህ ስለምን እንፈራለን? ስለምን ራሳችንን በጭንቀት እናጎሳቁላለን? ስለምን ስለማናውቃት ነገ እንጨነቃለን? ወገኖቼ፣ በእግዚአብሔር እቅፍ ውስጥ ነው መግባት ያለብን። በእርሱ ውስጥ ሰላም አለ፣ የዘላለም ሰላም፣ የዘላለም ፍቅር፣ የማይሰለች የማይጠገብ ፍቅር አለ። የሚጠብቅህ አምላክ አያንቀላፋም ወዳጄ። የሚጠብቅሽ ጌታ አያንቀላፋም እህቴ። አንተ ስትተኛ፣ እኛ ስንተኛ እርሱ ስለ አንተ፣ እርሱ ስለ እኔ፣ እርሱ ስለ ሁላችን ይተጋልና። ረዳትህ ሰማይና ምድርን የፈጠረ ጌታ ነው። ዛሬ በዓለም ስንኖር ትከሻችን እንደ ድንጋይ የከበዱ ፈተናዎች ቢያጎብጡንም፣ ልባችን መሪር ሐዘን ቢጎነጭም፣ ሸክማችን እጅግ ቢበዛም እግዚአብሔር ያሳርፈናል። ድካም ተሰምቶሃል? የሕይወት ሸክም ትከሻህን አጎብጦታልን? ጌታ ዛሬ የእረፍት ጥሪ እያቀረበልን ነው። በወንጌሉ
በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁም የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ ነኝና ልቤም ትሑት ነውና ለነፍሳችሁም ዕረፍትን ታገኛላችሁ። ቀንበሬ ልዝብ ነው፣ ሸክሜም ቀላል ነውና ይለናል የሠራዊት ጌታ። ኑ ወደ እርሱ እንሂድ፣ ሸክማችንን አውርደን እግሩ ስር እናስቀምጥ። የእርሱ ቀንበር ልዝብ ነው፣ ለነፍሳችንም እውነተኛ ዕረፍት ይሰጣታል። ሲወርድ ሲዋረድ ከመጣው ከአዳም ጀምሮ የወረስነውን መርገም በቀራንዮ አደባባይ የሞትን ቀንበር የሰበረልን እርሱ እንደምን አይታመን? ምድራዊ የሆነ ጊዜያዊ የሆነ ሁሉ ምድራዊ የሆነው ጊዜያዊ የሆነው ከጭንቀታችንማ እንደምን አንጽናና? ስለ ነገ፣ ስለ ቤተሰብ፣ ስለ ስራህ የምትጨነቀው አንተ ብቻ ይመስልሃል? አይዞህ ወንድሜ፣ አይደለም ግን የሚያስብልን አባት እንዳለህ ታውቃለህ። የክርስቶስ ደቀ መዝሙር የሆነው የሐዋርያት አለቃ ቅዱስ ጴጥሮስን በመልእክቱ እንዲህ ይለናል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይለናል። አዎ የሁላችንም ስህተት እዚህ ላይ ነው። የእግዚአብሔር ልጆች ለመሆኑ ከአምላካችን ከፈጣሪያችን ከእግዚአብሔር ጋር ያለን ግንኙነት እንዴት ነው? ዓላማችንን ለእርሱ ሰጥተን ከኛ በፊት አንተ ቀደምልን ብለን እንላለንን? ሰው ሆይ ጭንቀትህ አቅምህን ይበላዋል እንጂ ችግርህን አይፈታውም። ስለዚህ ሁሉንም ነገር እርሱ ስለሚያስብልን በእርሱ ላይ እንጣለው። ብዙዎቻችን በሰው እንመካለን፣ ልባችን በሐዘን ይደማል። በሰው መመካት የተሰበረ ሸንበቆን እንደመመርኮዝ ነው። ይወጋሃል ወዳጄ፣ አይደግፍህም። ሰውን መደገፍ ሸንበቆን ምርኩዝ እንደማድረግ ነው። ተወዳጆች ሆይ በልባችን ውስጥ ሰላም የጠፋው በጸሎት ፋንታ በጭንቀት ስለተሞላን ነው። መፍትሄው ግን በእኛ በእጃችን ላይ ነው። እጅግም ቀላል ነው። ታላቁ ባህታዊው ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 6 እስከ 7 ባለው እንዲህ ይለናል። በምንም አትጨነቁ፣ ነገር ግን በሁሉ ነገር ጸልዩ፣ ማልዱም፣ እያመሰገናችሁም ልመናችሁን ለእግዚአብሔር ግለጡ። ሁሉ የሚገኝባት ከልቡናና ከሐሳብ ሁሉ በላይ የምትሆን የእግዚአብሔር ሰላም በኢየሱስ ክርስቶስ ልቦናችሁና ሐሳባችሁን ታጽናው ይላል። አዎ የእግዚአብሔር ሰላም አጽናኝ ነው። የእግዚአብሔር ልጆች፣ የእግዚአብሔር ሰላም መንገዳችንን ሁሉ ያበራልና በልባችንም ዕረፍትን ይሰጠናል። ይህ ቃል ቀላል አይደለም ወዳጄ። ወንድሞች፣ እህቶች፣ እኛ ግን ሁልጊዜ እኛ ካሰብነው ትክክል ይመስለናል፣ ወይም በዙሪያችን ያሉ ሰዎችን ካማከርናቸው ትክክል ናቸው እንላለን። እነርሱ ግን አንዳቸውም ሐዘኑንና አደጋውን አይካፈሉንም። ለዚህም ነው ሐሳባችንን ለእርሱ መስጠት ያለብን። ከመረዳት በላይ የሆነው አምላካዊ ሰላም ልብህን
እንዲጠብቀው ከፈለግ ሁሉንም ነገር በምስጋና ለእርሱ ንገረው እንጂ በአንዳች ልንጨነቅ እንዳይገባን የሰማይና የምድር ፈጣሪ መጋቢ የሆነው እርሱ እግዚአብሔር በታላቁ በነቢዩ ኤርምያስ አድሮ እንዲህም ያጽናናናል። በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ አውቃለሁ ይላል እግዚአብሔር፣ ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ ይለናል። ተወዳጆች ሆይ እግዚአብሔር ጸሎታችንን ሁሌም ይስማል። አዎ ሁሌም ቢሆን በሐሳባችን፣ በጭንቀታችን፣ በስራዎቻችን ሁሉ እግዚአብሔርን ካላስገባነው እረፍት አይኖረን። ፍርሃት ካንተ አይደለም ወዳጄ። ፍርሃት ከጨለማው ዓለም የሚመጣ የሽንፈት መንፈስ ነው። አንተ ግን የተሰጠህ ሌላ ነው። እኛ ግን ሁልጊዜ በነገሮች እንፈራለን። ከፍራቻችንም ብዛት የተነሳ ወደ ጭንቀት ይቀየሩብናል። አዎ ቅዱስ ጳውሎስ እንዲሁ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እግዚአብሔር የኃይልና የንጽህና የፍቅርና የጥበብ መንፈስ እንጂ የፍርሃት መንፈስ አልሰጠንምና። ስለዚህ ፍርሃት የሌላ የጨለማው ገዢ አካል እኛን የቀደመ ጠላታችንን የሚያስጨንቀን የክፉ መንፈስ የክፉ ስራ ኃይል ነው። ስለዚህ ወደ እግዚአብሔር በንጽህናና ይሁን በጸሎት እንቅረበው። የተሰጠህ ኃይል የፍቅርና የራስን መግዛት መንፈስ ነው። ከዛሬ ጀምሮ ለፍርሃት እድል አትስጥ፣ እድል አንስጥ፣ እድል አትስጪ እህቴ። አንተ የኃያሉ አምላክ የእጅ ሥራ ነህ። ዓለም ሁሌም ታስጨንቀናለች፣ በልዩ ልዩ ፈተና ትገፋናለች። እህቴ ሆይ ሌሊቱ ረዘመብሽ፣ ወንድሜ ሆይ ለቅሶህ መቼ እንደሚቆም ጨነቀህ። ማለዳ ግን ቅርብ ናት፣ ደስታችንም እንዲሁ። በዳዊት መዝሙር በመዝሙር 29 ቁጥር 4 ላይ እንዲህ ይለናል መዝሙረኛው ዳዊት፣ ጻድቃን ሆይ ለእግዚአብሔር ዘምሩ፣ ለቅድስናውም መታሰቢያ መስግኑ። መቅሰፍቱ ከቁጣው ነውና መዳንም ከፈቃዱ ነውና። በማታ ለቅሶ ይሆናል፣ በማለዳ ግን ደስታ ይሆናል ይለናል። የእግዚአብሔር ልጆች ለቅሶህ የማታ እንግዳ ነው ወዳጄ። ፀሐይ ስትወጣ ግን በደስታ ትሞላለህ። ጌታ ሐዘንህን ወደ ደስታ ይለውጠዋል። የቀደመው ጠላታችን ዲያብሎስ በዙሪያችን ያሉ ሰዎችን ተጠቅሞ መረቡን ይዘረጋል። ጓደኛ፣ ዘመድ፣ ወንድም እህቶቻችንን በመጠቀም ከእግዚአብሔር እቅፍ እንድንወጣ መፈጠራችንን እንድንጠላው በሐሳብ በጭንቀትና በጸጸት እንዲሁም ከራሳችን እንድንጣላ ያደርገናል። እኛ ግን ልባችን በሐዘን ፍላጻ እየተወጋ መሽቶ የማይነጋ ነግቶ የማይመሽ እስኪመስለን ልባችን እንባን ያፈሳል። የሰማዩ አባታችን ግን በዮሐንስ ራእይ እንዲህ ይለናል። የዮሐንስ ራእይ ምዕራፍ 21 ቁጥር 4 ላይ ከዓይኖቻቸውም እንባን ሁሉ ያብሳል፣ ከእንግዲህ ወዲህም ሞት የለም፣ ሐዘንም ቢሆን ጩኸትም ቢሆን ሕማምም ቢሆን ከእንግዲህ ወዲህ የለም
የቀድሞ ሥርዓት አልፏልና እነሆም ሁሉ ታደሰ ይለናል። እግዚአብሔር ሕይወታችን ያድሰውና እንባህ ይታበሳል። ወንድሜ ስቃይህ ይበቃሃል። አምላካችን ሁሉንም ነገር አዲስ የሚያደርግበት ቀን ይመጣል። የሚያስጨንቀንን ሁሉ አባታችን እግዚአብሔር በቃ ይበለን። የእናታችን የቅድስት ድንግል ማርያም ወላዲተ አምላክ ምልጃዋ፣ ርኅራኄዋ፣ ፍቅሯ ይደርብን። አሜን። ሁላችሁም ሰብስክራይብ በማድረግ ይሄ የእግዚአብሔር መጽናናት ቃል ለሰዎች ሁሉ እንዲደርስ ሼር በማድረግ የየድርሻችንን እንወጣ። ደህና ሁኑ።